በዚህ በተወሳሰበና ፈታኝ በሆነ ዓለም ውስጥ የሰው ልጅ ነፍስ ከምን ጊዜውም በላይ የመረጋጋት የደስታና የፍቅር ጥማት ይዟታል። ዛሬ ከእናንተ ጋር ለመካፈል የመጣሁት እኔ በህይወቴ በሙሉ የተማርኩትንና ያመንኩበትን ነው። ስለ ርህራሄ፣ ስለ ውስጣዊ ሰላምና ስለ ደስታ እውነተኛ ምንጭ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ህይወቴን በሙሉ የኖርኩት በትምህርትና በማሰላሰል ነው። ብዙ ነገሮችን አይቻለሁ፣ ብዙ ችግሮችን አሳልፌያለሁ። ከዚህ ሁሉ ጊዜ በኋላ ግን አንድ ነገር ግልጽ ሆኖልኛል። የሰው ልጅ ዋና ዓላማው ደስተኛ መሆን ነው፣ ስቃይን ማስወገድ። ግን እንዴት ነው እውነተኛ ደስታን የምናገኘው? ሁልጊዜ የምለው አንድ ነገር አለ። የእኔ ሃይማኖት በጣም ቀላል ነው። የእኔ ሃይማኖት ደግነት ነው። ይህ ለኔ የሁሉም ነገር መሰረት ነው። እውነተኛ ደስታ የሚገኘው በሌሎች ላይ ስናተኩርና ርህራሄን ስንለማመድ ነው። ርህራሄ ማለት የሌሎችን ስቃይ የመረዳትና የመካፈል ችሎታ ነው። የሌሎች ሰዎች ህመም ሲሰማን ያንን ስቃይ ለማስወገድና ደስታን ለመስጠት የመሻት ውስጣዊ ስሜት ሲኖረን ነው። እውነተኛ የሰው ልጅ ደስታ በሰዎች ግንኙነት ውስጥ ነው። እኛ ሰዎች ብቻችንን መኖር አንችልም። በማህበራዊ ግንኙነት ውስጥ ነው የምንኖረው። ከሌሎች ጋር ያለን ትስስር የመልካም ህይወት መሰረት ነው። ለራሳችን ብቻ ስናስብ ውስጣችን ይጨናነቃል፣ ውጥረት ይጨምራል። ልክ እንደ ተዘጋ በር እንሆናለን። ለሌሎች ስናስብ ግን በተቃራኒው ልባችን ይከፈታል፣ ሰላም ይሰማናል። ርህራሄ የጥንካሬ ምልክት እንጂ የድክመት ምልክት አይደለም። አንድ ሰው ደካማ ሲሆን ነው ንዴትን የሚመርጠው። ዓለም አቀፋዊ ሰላምና የጋራ ብልጽግናን ለማምጣት ብቸኛው መንገድ ርህራሄ ነው። ርህራሄ ፍላጎት አይደለም፣ የሰው ልጅ ህልውና መሰረታዊ መስፈርት እንጂ። እኛ ለመኖርና ለመበልጸግ ርህራሄ የግድ ያስፈልገናል። ይህ ነው ዋናው ዓላማችን። ብዙ ጊዜ ሰዎች ሰላምን በውጭው ዓለም ይፈልጋሉ። ነገር ግን የውጭው ዓለም የቱንም ያህል የተረጋጋ ቢመስልም ውስጣችን ሰላም ከሌለ እውነተኛ ደስታ አይኖርም። እውነተኛ ሰላም የሚገኘው ከውስጥ ነው እላለሁ። ይህንን ውስጣዊ ሰላም ለመገንባት አእምሮአችንን መግራት እጅግ ወሳኝ ነው። የምንጨነቅ ከሆነ፣ በንዴት ከተሞላን፣ በቅናት ከተመረዝን፣ ያኔ ዓለም ለኛ የቱንም ያህል ቆንጆ ብትሆን እንኳን ደስተኛ መሆን አንችልም። ውስጣዊ ሰላም ምንጭ ከውጭ ነገሮች የሚመጣ አይደለም። ይልቁንስ አእምሮአችንን በመቆጣጠር አጥፊ ስሜቶችን በመቀነስና ገንቢ ስሜቶችን በማጎልበት እንጂ። ማሰላሰል፣ ንቃተ ህሊናን ማዳበርና የራስን ስሜት መረዳት ለዚህ ወሳኝ ነው። በየቀኑ ጥቂት ደቂቃዎችን በመውሰድ አእምሮን ማረጋጋት ትልቅ ለውጥ ያመጣል። ከውስጣዊ ሰላም ጋር በተያያዘ ይቅርታ በጣም አስፈላጊ ነው እላለሁ። ቂምን መያዝና ጥላቻን ማኖር ለራስ የሚሰጥ መርዝ ነው። ሌላውን ሰው በመጥላት የምንጎዳው ራሳችን ነን። ይቅርታ ስናደርግ የምናደርገው ለሌላው ሰው ብቻ አይደለም፣ ከሁሉ በላይ ለራሳችን ነፃነት እየሰጠን ነው። ይቅርታ ለማድረግ የሚያስችል ውስጣዊ ጥንካሬ ሲኖራችሁ ከሁሉም በላይ የሰላም ስሜት ታገኛላችሁ። በጠላቶቻችን ላይ እንኳን ርህራሄን ስናዳብር የኛ ልብ ይከፈታል እና ከጥላቻ እስራት ነፃ እንወጣለን። ይህ እውነተኛ ነፃነት ነው። በዘመናዊው ዓለም ውስጥ ብዙዎቻችሁ ደስታን ከቁሳዊ ነገሮች ጋር ታያይዙታላችሁ። ገንዘብ ሲኖረን፣ ስልጣን ሲኖረን፣ ዝና ወይም ንብረት ሲኖረን ደስተኛ እንሆናለን ብላችሁ ታስባላችሁ። ነገር ግን እውነተኛ ደስታ በገንዘብ ወይም በስልጣን ሊገዛ አይችልም። ይልቁንስ እውነተኛ ደስታ የሚመነጨው ከውስጣዊ ሰላም፣ ከርህራሄና ከሌሎች ጋር ካለን መልካም ግንኙነት ነው። አንድ ሰው ብዙ ሀብት ኖሮት ውስጣዊ ሰላም ከሌለው ደስተኛ ሊሆን አይችልም።
በተቃራኒው በጣም ትንሽ የሆኑ ቁሳዊ ነገሮችን ኖሮት ነገር ግን በልቡ ርህራሄና ለሌሎች ፍቅር ካለ እውነተኛ ደስታን ያገኛል። ደስታ ከስሜት ሕዋሳት ደስታ በላይ የሆነ ነገር ነው። ደስታ የሚመነጨው ከልባችንና ከርህራሄያችን ነው። ይህ ደስታ ዘላቂና በእኛ ቁጥጥር ስር ያለ ነው። ውጫዊ ሁኔታዎች ቢለዋወጡ ውስጣዊ ደስታችን አይናወጥም። ስለዚህ ደስታን ውጪ ከመፈለግ ወደ ውስጣችን እንመልከት። እዛው ነው ያለውና። ህይወት በፈተናዎች የተሞላች ናት። ህመም፣ ኪሳራ፣ ጭንቀትና ብስጭት የህይወት አካል ናቸው። እነዚህን ፈተናዎች ማለፍ የሚከብድ ቢሆንም የእኛን ውስጣዊ ጥንካሬ ለማሳደግ እድሎች እንደሆኑ ልንረዳ ይገባል። የህይወት ዋና ዓላማ ስቃይን ማስወገድ ብቻ አይደለም፣ ስቃይን መጋፈጥና ከሱ መማርም ጭምር እንጂ። በአስቸጋሪ ሁኔታዎች ውስጥ እንኳን ለሌሎች ርህራሄ ማሳየት ይቻላል። የሌሎችን ስቃይ መረዳት የራሳችንን ስቃይ ይቀንሰዋል፣ ምክንያቱም ከትልቁ የሰው ልጅ ትግል ጋር እንድንገናኝ ያደርገናልና። በንዴት ምላሽ ከመስጠት ይልቅ በፍቅርና በመረዳት ምላሽ ለመስጠት ስንሞክር ለራሳችንም ሆነ ለአካባቢያችን ሰላምን እንፈጥራለን። ይህን ለውጥ ማምጣት የሚቻለው እያንዳንዱ ሰው ከራሱ ሲጀምር ነው። ተስፋ መቁረጥ ለድክመት የሚሰጥ ምልክት ነው። ምንም ያህል ከባድ ሁኔታዎች ቢፈጠሩ ለውጥ ሁልጊዜም ይቻላል። በውስጣችን ያለውን ጥንካሬ በመጠቀም ለበጎ ለውጥ መስራት አለብን። ምክንያቱም የሰው ልጅ ዋና ተፈጥሮ መልካምነት ነውና። ወገኖቼ የኔ መልእክቶች ለሁሉም የሃይማኖትና የዘር ሰዎች ሁለንተናዊ ናቸው ብዬ አስባለሁ። እርስ በርሳችን ለመተሳሰብ፣ ለመፋቀርና በሰላም ለመኖር ጥሪ ነው። ዋናው ትምህርቴ ከሁሉም በላይ ደግነትና ርህራሄ ከውስጣችን ቢመነጩ ዓለምን በእጅጉ እንደምንለውጥ ነው። ደስታ አሁን ነው እላለሁ። ይህንን አስታውሱ። ደስታ የሚገኘው ከውስጥ ነው። የሌሎችን ስቃይ ለመረዳትና ደስታን ለመስጠት ስንሞክር። ይህ የዳላይ ላማ የጥበብ መንገድ ውስጣዊ ሰላምን ለማምጣት የተላለፈ መልእክት ነው። ዘላቂ ደስታንና ከሌሎች ጋር እውነተኛ ግንኙነትን ለመገንባት የሚያስችል የህይወት መመሪያ ነው። ደስታ አሁን ነው ያለው። ይህንን አስታውሱ። ደስታ የሚገኘው ከውስጥ ነው። የሌሎችን ስቃይ ለመረዳትና ደስታን ለመስጠት ስንሞክር። ዘላቂ ደስታንና ከሌሎች ጋር እውነተኛ ግንኙነትን ለመገንባት የሚያስችል የህይወት መመሪያ ነው። በዚህ መንገድ እንድትጓዙና እያንዳንዱን እርምጃ በብርሃንና በምሕረት እንድትወስዱ ጋብዛችኋለሁ። አመሰግናለሁ።